ና ሃይ ሰላም እንዴት ናችሁ? ዛሬ ልነግራችሁ የፈለኩት ስለ vlog ምናምን ሰርቼ ከማዘጋጃቸው አንድ ቀን ውሎዬ ባጭሩ ልንገራችሁ ነውና ሁሉ ጊዜ ጣጣ በጣም ነው የምነሳው ምክንያቱም ሰንራይዝ ማየት ስለምፈልግ በጣም ነው የምነሳው ከዛ በኋላ ልጆቼም ስለማይነሱ እሱም ስለማይነሳ ብቻዬን አሪፍ ጊዜ አሳልፋለሁ ከዛ ልክ አንድ ሰዓት ላይ ሲሆን የልጅ ቆይ ተራጣን ዛቦሽ እሺ ሰንራይዝ አይደለም ኦኬ ሰንራይዝ አይደለም ይሄንማ ነው መስማት ነው ፈልገው ከነሱ ሁሉ ዘሙ ከዛ ከዛ አንድ ሰዓት ላይ ሲሆን ወደ የልጄን ምግብ ማዘጋጀት ጀምራለሁ ፓክ አረግላታለሁ ምናምን ነገር ቀስቅሼ ምግብ አብልቼው ምናምን ወደ 2 ሰዓት አካባቢ በቃ ከዚህ ቤት እንወጣለን ከዛ 2 ሰዓት ተኩል ምናምን ከዚህ ቤት እንወጣለን ከዛ እሱም ትምህርት ቤት አድርሼው ቀጥታ ወደ ቤት አልመለስም ሩጫ እንዲ ያዛት መንገድ ላይ ካገኛችሁ አንድ ትከልጃለህ ቀጥይ ሮጥ ከዛ ሮጣለሁ ስፖርት ሰርቼ ምናምን ነገር መጣለሁ ከዛ ብዙ ጊዜ እሱ ተኝቷል 3 ሰዓት ሆነ ነጋ ዋል ውለና እሺ አረፋፋዱ ጋቢው ለብሶ ይነሳ ምናምን ነገር እንበላለን እቀሰቅሰውና ልክ ስመጣ ሻወር ወስጄ ምናምን ቁርስ እንበላለን ቁርሱ ከየት መጣ ሰርተሽ ሰርቻለሁ በጧት ነው የምነሳው ሰርተሽ ነው ወጣሽ ወይኔ እሺ ከዛ ቁርስ ከበላን ቡና ምናምን ጠጥተን እሱ ያው ከቤት ስለሚሰራ ወደ ኦፊሱ ይገባል ለዳኒ እና ትንሹ ልጅ ይሆናል ደግሞ ያው ቼክ እናደርጋለን ምናምን ናፕ መውሰድ ካለብኝ ናፕ ወስዳለሁ ከዛ በኋላ ምሳ ሰራና ምሳ ሰዓት ምሳ እንበላለን ማለት ነው ከዛ በኋላ አብረን ተጫውተን ቡና እንጠጣለን ኦብቪየስሊ ከዛ በኋላ